ተመቸኝ። በጣም ደስ ይላል። ምን ያለው በጣም ከኢትዮጵያ ኑሮ በጣም አሰርጄ እስር ቤቱ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም። እንዴት ናችሁ? ሰሞኑን እህት መነጋገሪያ ሆናለች። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል፣ ምክንያቱም የተለያዩ ምግቦች ይቀርብልን ነበረ። ሆዳም ሰው ፍቅር አያውቅም። እኔ ላስተካክለው። ከኢትዮጵያ ኑሮ የመዳም ቤት ይሻላል፣ ከኢትዮጵያ ኑሮ ሽንት ቤት ማጠብ፣ ውሻ መያዝ ይሻላል በሚለው ይስተካከል። ምክንያቱም የእስር ቤት ደና ስለሌለው ማለት ነው። የተናገረችውን በጣም ብዙ ሰዎች እያራገቡ ነው። እንዴት ትላለች ምናምን እያሉ ማለት ነው። እኔ ግን ልጅቷን ተረድቻታለሁ ምን ልትል እንደፈለገች። እንግዲህ ልጅቷ እንደተናገረችው ገና በ16 ዓመቷ ቤይሩት ሀገር ሄደች። የተወሰነ አመት ሰርታ ወደ ኢትዮጵያ ስትመለስ ምንም ነገር አልነበራትም። ቀጥላ እናቷ ዱባይ ስለነበረች አሁንም ዱባይ መጣች። ከኮንትራ ቤት ጠፍታ የተወሰነ ጊዜ እንደሰራች ተያዘች። ተይዛ ዱባይ እስር ቤት ውስጥ ኦልሞስት ለ8 ወር ያክል ቆየች። እስር ቤት ውስጥ በቆየችበት ሰዓት በጣም ጥሩ እንክብካቤ ነበራቸው። በነገራችን ላይ ዱባይ እስር ቤት ምግብም እንትን ቢል ያው የእስር ቤት ደህና የለውም። በጣም ነው የሚበርደው። ያው ሁኔታ ሰር ያላቅም ግን የታሰሩ ልጆች ሲናገሩ ሰምቻለሁና በጣም ብርድ አለ። 24 ሰዓት ኤሲ ስለሚከፈት ብርድ አለ። እሷ እንደምትለው ይሄን ያህል ማለት ኢትዮጵያን የሚያማርር እስር ቤት ነው ብዬ አልልም። ምክንያቱም የእስር ቤት ደህና ስለሌለው ማለት ነው። ታሰረች ለ8 ወር ያክል። ከዛን ወደ ኢትዮጵያ ሄደች። ወደ ኢትዮጵያ ስትሄድ ኦልሞስት 10,000 ብር ብቻ ነበር የነበራት። ምንም አይነት ገንዘብ አልነበራትም። በዛ ሰዓት ያየችው ነገር አለ። በዛን ሰዓት ኢትዮጵያ መታ ያየችው ነገር ነው እንዲህ እንድትል ያደረጋት እንጂ ዛሬ ያለችበት ህይወት አይደለም። እኔ ተረድቻታለሁ። ምክንያቱም እሷ ባለችበት ሁኔታ አይደለም ይቅርና እስር ቤት ዱባይ እስር ቤት ራሳቸውን የሆነ ነገር ማድረግ የሚፈልጉ ልጆች ሊኖሩ ይችላሉ። ምክንያቱም 2 አረብ ሀገር ሄዱ፣ አልተሳካላቸውም፣ ተመልሰው ባዶ እጃቸውም እዛው ቤት እዛው ሰፈር ሲገቡ ያጨለላል። ከዛ አንፃር ነው ልጅቷ የተናገረችው እንጂ ይሄን ያህል መጥፎ ነገር አስባ አይመስለኝም። እኔ ተረድቻታለሁ። ምክንያቱም እኔም ኢትዮጵያ ሄጄ ነበረ አሁን በቅርብ። የኢትዮጵያ ኑሮ በጣም ነው የሚዘገንነው። ረጅም ዓመት አረብ ሀገር ሰርታችሁ ኢትዮጵያ ስትሄዱ አትጠይቁኝ። በቃ ከሰው ጋር መግባባት ይከብዳችኋል። ከቤተሰብ ጋር እንኳን መግባባት ይከብዳችኋል። ወላ የተለየ አማርኛ እስክታወሩ ድረስ። እንደውም አንድ ልጅም እንደዚህ ብላ ተናግራለች። ወጪ ነው፣ ምንም አይነት ገቢ የላችሁም። ስራ ልጀምር እንኳን ብትሉ አንዴ የምትሄዱበት ቢሮ ገንዘብ ይፈልጋሉ። በቃ በእግር መሄድ የለም። ሁሉም ቦታ በእጃችሁ ነው የምትሄዱት። በዛ ላይ ኪሳራ የሚባል ነገር አለ፣ ግብር፣ የቤት ኪራይ። ስለዚህ ትጨልላላችሁ። ከሁሉም ይልቅ እዚሁ መዳም ቤት ሽንት ቤት ማጠብ ይሻላል። የሆዳ እናስብ፣ የቤት ኪራይ እናስብ፣ ምን አናስብ። በየወሩ ደሞዛችን ይመጣልናል። መዳምም እየጮችን ቢሆን ማለት ነው። ያው አረብ ሀገር ይሻላል በሚለው እስማማለሁ። ግን እስር ቤት ዝም ብሎ እየበሉ እየጠጡ መኖር የእስር ቤት ደህና የለውም። የፈለገ ቢንከባከባችሁ ማለት ነው። እስር ቤት የሚለው ነገር ብዙም አያስማማኝም። ያው ግን ልጅቷ ካለችበት አንፃር በሰዓቱ ከነበረችበት አንፃር ያንን ብላለች ማለት ነው። ህይወቷ ደግሞ ትንሽ ከበድ ይላል። አንድ ልጅን ጠበሰች፣ ግን ልጅቷ ቆንጆ ናት። አንድ ልጅን ጠበሰች። በጣም እንትን ይላት ነበረ፣ ያበሳጫት ነበረ፣ ቺት ያረግባት ነበረ። ምክንያቱም ሃይማኖታቸው የተለያዩ ነበሩ። ግን እሱን ወደ እሷ መታ ሻሃዳ ሲዛ ወደ እሷ መታ ነበር ያገባቸው። በቃ ህይወቴን አመሰቃቀልሽው ብላ 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 እያለ ህይወቷን ሲኦል እንዳደረገባት ብዙ ገንዘብ እንትን እንዳለች ብዙ ነገር ብላለች ብቻ ማለት ነው። ለማንኛውም ያው የግል ህይወቷ ወደፊት ሊስተካከል ይችላል። ግን ብዙ ሰዎች የግል ህይወቷ ላይ መበደሏል ለምን እንደዚህ ያደረገ ምናምን አይነት ነገሮች ሳይሆን የገቡት በቃችን ፖይንት ብቻ ነው የያዙት ከኢትዮጵያ ኑሮ የሚለው ማለት ነው። ግን ኢትዮጵያ የፈለገ ኑሮ ቢከብድም እኛ ከአረብ ሀገር ስንሄድ ከአረብ ሀገር ወደ ኢትዮጵያ ለምንሄደው ነው እንጂ የሚከብደው እዛ ያሉ ሰዎች በሰላም እየኖሩ ነው፣ ጠግበው እየበሉ ነው። በጣም ነው አምሮባቸው የሚኖሩት። ለምን የአረብ ሀገርን ጣም ስለማያውቁት ማለት ነው። እኔ የታዘብኩት ያንን ነው። እዛው ያሉት ደንታም የላቸው። ደግሞ አይ ዶንት ኖ እግዚአብሔር ራሱ በቸርነቱ ነው የሚያኖራቸው።
እኔ እንደተረዳሁት ማለት ነው። ከማንም አላቸው ከሚባሉ እኛ አረብ ሀገር ስንት ዓመት ሰርተናል ከተባልነው በላይ ነው ተዝናንተው የሚኖሩት። የሚበሉት የሚጠጡት ያው ቤታቸው ምንም ባይኖራቸውም ምንም ሴቭ የሆነ ነገር ባይኖራቸውም ብቻ ግን ለጊዜው ከኛ በላይ እነሱ ናቸው ደስተኛ። እንዴት አዘብኩት ኢትዮጵያ ሄድ ነውና ልጅቷን በጣም እንትን እያሏት ነው። እኔ ግን ያስገረመኝ ነገር የማን ያዘዋል እሸቱ ከስር ከስር የሚያጋግለው ነገር። ለምሳሌ ምን አለች? ካሁኑ ከልጇ አባት ጋር እንዴት እንደተጣበሰች ስትናገር ከጓደኛዬ ጋር የሆነ ካፌ ሄደን ተገናኘን እዛ አለች። እኔ የፈለግኩት ሌላ ልጅ ነበረ፣ ያ ልጅ ደግሞ ጓደኛዬን ነበር የሚፈልጋት። ከዛን እሱን ለማናደድ ብዬ ነው ይሄንን ቁጥር የተለዋወጥኩት ምናምን ነገር አለች። ከዛን እሱ ከስር ከስር ምን ይላል? ድንገት ጓደኛሽ ቀድማ አዘጋጅታው ቢሆንስ? ለምን ያንን አልተወችልሽም? አንቺ የፈለግሽው ለምን አልተወችልሽም? እያለ ያጋግላል። እንዲሁም ደግሞ ጓደኛዋ ያው የውጭ ሀገር መሄድ ትፈልግ ነበር አግብታ እና እንዳሳቧ ሆኖ ተሳክቶላት አግብታ ነው ውጭ ሄደችውና አሁን ላይ ብዙም አወሩ እና በቃ ለማጣላት የሄደበት ርቀት እንዲሁም ደግሞ ካሁኑ ባሏ ጋር የመጀመሪያ ፍቅረኛው ተለያይተው ነው እችን የያዛት እና ከዛች ጋር አሁንም ያወራል ማለት ነው። እና ያችንም እንደ ተወቃሽ ሲያደርጋት ተመልክቻለሁ፣ እያጋጋለ ማለት ነው። ግን እኔ የታዘብኩትን ልንገራችሁ። ለምን ጓደኛ መጀመሪያ ከነበረው ድንገት በዛች ላይ ሊሆን ቢችል ስችን የያዛት? በእርግጥ ምንም ችግር የለም፣ አግብቷታል፣ ሃይማኖቱን እስከ መቀየር ደርሷል፣ ተዋልደዋል፣ በቃ ህይወት ከዚች ጋር ቀጥሏል። ያቺ መተው ነበረባት በሚለው እስማማለሁ። ግን ደግሞ ያችስ ቺት ተደርጎባት ቢሆንስ? ተጎርታ ቢሆንስ? ፍቅረኛዋ የምትወደው ሌላ ሴት ሲጠብስባት ተናዳ ቢሆንስ? ዛሬ እሷን ለማናደድ እንደዛ ያደረገችው። ስለዚህ ቢፌር መሆን አለብን። ለመበቀልም ሊሆን ይችላል። ለምን ልቧን ሰብሯት ረግጧት ከሷችን አስበልጦ ስለሄደ አሁን እቺ ምንም እንዳልሆነች ለማሳየት ሊሆንም ይችላል። እኔ እንደውም ድንገት እንደዛ ቢሆንስ ብዬ ነው ያሰብኩት። እሱ ግን ከስር ከስር ያጋግናል። እኔ የምፈርደው በሴቶቹ ነው። እንደውም እሷ ምን አለች? በእሷ አልፈርድም አለች። ምክንያቱም እሱ ነው ሄደባት። እሷ እንደውም እስካሁን ድረስ እንደ ወንድሜ ነው ማየት፣ ጀስት ሲስተርሊ ብራዘርሊ ትለዋለች። ግን ደግሞ ትደውልለታለች። እዚህ ቦታ ላገኝ ስትለው ወዲያው ይሄዳል ምናምን ብላ በባሏ እንደፈረደች በዛች እንዳልፈረደች ማን ያዘዋል? ግን በቃ ልጅቷን ያችን ማለት ነው ፍቅረኛው የነበረችው መጀመሪያ እና እንትን ለማለት እና እዚህ ላይ በደንብ ቢፈታፍተው ነበር የተመኘው፣ ቢያወጣጣት። ድንገት ልቧን ሰብረሻት ቢሆንስ? ድንገት አንቺ ብትሆኝስ ሳይለያዩ የነቀጥሻት ቆንጆ ስለሆንሽ ገንዘብ ያለሽ ስለሆንሽ። ለምን በሰዓቱ ነበራት እቺ ልጅ በጣም ብዙ ቤቶች ነበራት ስትናገር ነበረ። እሱም ቢሆን የሆቴል ቢኖራቸውም የቤተሰቡ ነው። ሀፍታም ሆኖ ነው የቀረባትም፣ ዋሽቷታል። እንደ ዋሻት ውሸታም መሆኑን አውቃ መተው ትችል ነበር። ሙህም ወጣም ወረደ ያው ተዋልደዋል። በመሀላቸው ልጆች አሉ። ለልጆቿ ስትል ያው ቢስማሙ ብዬ አይደለም። ምክንያቱም መሄድ የጀመረ ወንድ ጋር ተስማሚ ለልጆችሽ ብለሽ አይባልም። ምክንያቱም በጣም ይንቃታል፣ በጣም ይሰድባታል፣ ብዙ ነገር እንደሚያረጋት ተናግራለች። ስለዚህ ግን ያው የማናዛዋል ንግግር በጣም አስገርሞኝ ነው ማለት ሴቶቹ ላይ ለሷ እያደላ ሴቶቹን ጫና የሚያደርግባቸው ከመጀመሪያው ከጓደኛው አንስቶ እስካሁን ውሽምዬ ድረስ ማለት ነው። ለማንኛውም ያው አታጋግሉት። በጠቅላላ ልጅቷ ካለችበት ማለት በሰዓቱ ስላለው ነገር የተናገረችው ያስብላል። ስንት እናንተ ስለማታውቁት ነው ሄዳችሁ ቅመሱ ብያላችሁ። የኢትዮጵያ ኑሮ በጣም ይከብዳል። እዚህ በብር የምትጫወቱት ለምሳሌ 20 ድርሃም 30 ድርሃም ትንሽ ነገር ነው። በኢትዮጵያ ሲመነዘር ግን በጣም ብዙ ነው። ያንን ማውጣት አትችሉ። ለምን? ከባድ ነው ኢትዮጵያ ኑሮ። ከዚች እዚች ሄዶ ኮንትራት ባጃጅ ነው ከሰው ጋር ለመጋፋት ስትሉ። በግራ አይኬድም። ሲጀመር የትም ቦታ በግራ አይኬድም። በጣም ከባድ ነው ኑሮና ከዛ አንፃር እቺ ልጅ ደግሞ አረብ ሀገር ጀማ መሰርታ ባዶ እጇን ስትገባ እንዴት እስር ቤቱ አይናፍቃትም?
ያው ግን አይባልም ያኔ ይከብዳል። እስር ቤት የእስር ቤት ደህና ስለሌለው ማለት ነው። 8 ወር ነው እንግዲህ እስር ቤት ውስጥ ያቃጠሉት ያለምንም እድሜም ይሄዳል ማለት ጊዜ እየሄደ ነው የሚሄደው። ያንን መምረጧ ልክ ባይሆንም ካለችበት አንፃር ነው በሚለው አክሴፕት እናድርጋትና እንደዚህ ብዙም አታጋግሉት። ለምን ነጉርሻ ምናምን ሁላ አጋግለው ስላየው ማለት ነው። ልጅቷ በሰዓቱ ከነበረው የተናገረችውና ምንም ማለት አይደለም። እኛ እናውቀዋለን አረብ ሀገር ሰርተን ኢትዮጵያ ሄደን ኑሯችንን ብለን የጀመርነው ከዛ በኋላ አቅቶን የተመለስነው ሰዎች እናውቀዋለን። የልጅቷን አባባል ማለት ምን ልትል እንደፈለገች እኔ ተረድቻለሁ። እውነቷን ነው።